494 ወንድ 304 ሴት በድምሩ 798 ተመራቂዎችን ስለምናስመርቅ በድጋሜ እንኳን ደስ አላችሁ። ኮሌጃችን የመማር ማስተማር ሂደቱን ለማሳካት የኢትዮጵያ ትምህርት ሚኒስቴር ባወጣቸው ፖሊሲዎች፣ ደንቦች፣ መመሪያዎችና የጥራት ማረጋገጫ ሰዓቶችን በማከታተል በታማኝነት እየሰራ ማቆየታችን ይታወቃል። ስለሆነ ከዚህ በፊት የተመረቁት የዲግሪ ተመራቂዎች የማውጫ ፈተና ውጤት በጣም በጥሩ ሁኔታ ማለፊያ ውጤት በማስመዝገብ እንደተሳካላቸው ሁሉ እናንተ ከዚህ በኋላ የሚሰጠው የማውጫ ፈተና በትጋት ተዘጋጅታችሁ በሚገባ በትጋትና በተገቢ ዝግጅት እንድትጋፉና እንድታሳኩ እመርቃችኋለሁ። ከዚህም በላይ ወደፊትም የትምህርት ጥራትን በማሳደግና የሚኒስትሩ መመሪያዎችን በትኩረት በማተግበር ብቁና ተወዳዳሪ ምሩቃንን ለማፍራት ያለንን ቁርጠኝነት እናረጋግጣለን። ውድ ተመራቂዎች፣ ዛሬ ያገኛችሁ ስኬት የትጋታችሁ የትዕግስታችሁና የብዙ መስዋዕትነት ውጤት ነውና በዚህ ስኬት ከልብ እንኳን ደስ አላችሁ። ከዚህ በኋላ የምትጀምሩት የኑሮ ሕይወት እውቀታቸውን በታማኝነት በስነ ምግባር በኃላፊነት የምትጠቀሙበት እንዲሆን ምኞቴን እየገለጽ ሀገራችን እና ማህበረሰባችን በታማኝነት እንድታገለግሉ አደራ እላለሁ። ለዚህ ውጤት ማምራትን ወላጆችን፣ ቤተሰቦችን እና ሁሉም ድጋፍ ያደረጉት አካላት ከልብ እንኳን ደስ አላችሁ፣ አመሰግናችኋለሁ። በድጋሜ ለሁላችሁ እንኳን ደስ አላችሁ። የወደፊት ሕይወታችሁ በስኬት በጤና በበረከት የተሞላ እንዲሆን እመኛለሁ። አመሰግናለሁ። በዚህ በማቀጠል የዛሬው ማኔጅር እንዲያደርጉልን የተከበሩት አቶ አየለ ሮሶ በማቀጠላችሁ ስላሉ ወደዚህ በማምጣት ንግግር እንዲያደርጉልን በክብር ወደዚህ ጋብዛለሁ። ደሳላችሁ እንደዚህ አበቃችሁ። የተከበሩ አቶ ታደለ ጥላሁን የጌዴኦ ዞን የስራኪው ስራ አስኪያጅ፣ የፓራዳይስ ቫሊ ኮሌጅ እንደዚሁም የፓራዳይስ ቫሊ ኮሌጅ አስተዳዳሪዎችና ተማሪዎቻችን፣ ተመራቂዎቻችን፣ ወላጅ ጭምር በዛሬ ደስታ ተካፋይ ሆናችሁ በማቅረባችሁ እንኳን ደስ አላችሁ። ፓራዳይስ ቫሊ ኮሌጅ ከ2001 ጀምሮ በዲፕሎማ ፕሮግራም በዲግሪ በተለያዩ ፊልድ ሲያስመርቅ ቆይቷል። ይሄ 18ኛ ጊዜ ምርቃት ሲሆን ሁልጊዜ እዚች መድረክ ላይ የወጣን ፈጣሪን እያመሰገን ወላጆቻችሁን እኛም ጤና በማግኘታችን እየተማረቅን እንገባለን። ለዚህ ሁሉ ፈጣሪ ምስጋና ይገባል። እስካሁን ድረስ የሰራነው